አምናን ልጄን ረሳነው። እስኪ የት ነው ጥሪው? አምናን ወጥቷል። አድራለሁም ሲል የሰማው መስሎኛል። ምን? የት ነው የሚያድረው? አላወኩም። ብቻ የሥራ ስልክ ይዞ ነበር። ይሄ የተሳሳተ ክፍል ነው እንደገባሁት? አይደለም፣ ቢሊንግ ክፍል ተንኳክ ይገባሽው። ማን አስደንግጦሽ ነው ባክሽ? እንዴት ተቀየርሽ? ያው ትክክለኛውን ቤኔ ሳታያዝ በመውጣትሽ ትንሽ ቀረ ብሎኛል። ይኸው አሁን አየሁሽ እኮ። አይ ባይ ማየት ምን ዋጋ አለ ብለሽ ነው? ኖረሽ ብታዩ ደግሞ ቆንጆ ነበር። ምን ይባላል መሰለሽ? ይታደሉታል እንጂ አይታገሉትም አይደል የሚባሉት አራቱ። ከንግግርሽ ጀምሮ ነው ባክሽ የተቀየርሽው? አዎ ሳይሽ ግን ትንሽ የደበረሽ ትመስያለሽ። አይ እንደውም ሳይሽ በጣም ደስ ያለኝ። እኔ ደግሞ እንዲሆነ ሳይሽ አንጀቴን ይበላሽ። ለካ አለሁ ማለት ትርፉና መጨረሻው ይሄ ነው። በቃ ያው ከመጣው አይቀር ሰላም ልበልሽ ብዬ ነው። አያስፈልግም። እኔ የምልሽ ግን ምን ልትሰሪ ወደዚህ መጣሽው? እሱን አምነን ቢነግርሽ የተሻለ ነው አይመስልሽም? ቆይ ለምንድን ነው የምትዋሸኝ? አልዋሸሁሽም ቤል እኮ ካልዋሸኝ ንገረኛ። ጄሪ ምን ፈልጋ የመጣችው? ደግሞስ ምን ብላህ ነው? ጄሪ ምን? ጄሪ የመጣችው ገንዘብ ልትጠይቀኝ። ምን? ቆይ የመረህን ነው? ጄሪ ያረገዘችው ከሙስጠፋ ነው የምትሉ ቪዲዮውን ላይክ እያደረጋችሁ ጀምሩት። አይ የለም እሷ በራሷ ተማምናለች። ከፈለጋችሁ አስፈትሹት ወይንም ደግሞ ምርመራ አድርገ ማወቅ ትችላለህ ብላ ከአምናን ነው ያረገዝኩት እያለች ነው። ከአምናን ነው ያረገዘችው የምትሉ ደግሞ ኮሜንት ላይ አዎ ከአምናን ያረገዘችው እያላችሁ ኮሜንት ላይ አሳዩን። ሌላው የመግቢያው ጥያቄያችን የሚሆነው አምናንና ቤሌን በሩ ሳይዘጉት አልጋ ላይ አብረው ተኝተው ሳለ ቀድሞ ወደ ክፍላቸው ገብቶ ማን የሚያያቸው ይመስላችኋል? ቀድሞ የሚገባዋ ጄሪ ከሆነች ጄሪ ይህንን አጋጣሚ ትጠቀምበትና ሁለቱ አንድ ላይ መሆናቸውን በማየት የቤቱን አየር ሙሉ ለሙሉ የምትበክለው ይሆናል። ጄሪ ሆን ብላ ወደዛ ቤት ውስጥ የመጣችው ለልጇና ለራሷ ድጋሚ ሁለተኛ እድሏን ለመሞከር ነው። ቤሌን ለባሮክ ቀለበት ያደረገችለት ባለ ትዳር ሴት ሆና ሳለ ከአምናን ጋር አልጋ ላይ ተኝታ መገኘቷ በሀያትየው ዘንድ አምናን እያበላሸሽው ያለች ባለጌ ሴት ብላ ቤሌንን ከዛ ቤት ልታባረራ ትችላለች። ይሄን ያልኩበትን ምክንያት ታውቃላችሁ። ቀን ሙሉ አምናንና ቤሌን አንድ ላይ ነበረ ጊዜያቸውን ሲያሳልፉ የነበሩት። የሁለቱም ምክንያታቸው የነበረው በአምናን በኩል ማርያ እዛ ቤት ውስጥ ስለሌለች፣ በቤሌን በኩል ደግሞ ባሮክ ተረኛ ስራ እሱ ስለነበረ ሁለታቸውንም ምንም የሚያግዳቸው ነገር የለም። ታዲያ ማስመሰላቸውንም በድብቅ መያዛቸውን ትተው አንድ ላይ ተገናኝተው ቀን ሙሉ በደንብ ጊዜያቸውን ሲያሳልፉ ነበረ። አምናን ግን በዚህ መሃል ድጋሚ ሌላ ችግር ተፈጥሮበታል። ጄሪ አርግዣለሁ ብላ ወደዛ ቤት ውስጥ በሙሉ ልቧ መምጣቷ ግራ ገብቶታል። ገንዘብ የምትፈልጊ ከሆነ ገንዘብ እሰጥሻለሁ ሲላት እኔ ገንዘብ እንደማልፈልግ ታውቃለህ። አሁን የድሮዋ ጄሪ አይደለሁኝም። አሁን በደንብ ተስተካክያለሁ። እውነተኛ ልጅህ እንድትቀበለኝ ነው። አሊያም ደግሞ ያንተን ግማሹን ንብረት እንዳለን የሚገባኛል። እኔን መፍታት ከፈለግ ግማሹን ንብረትን ትሰጠኛለህ። አይ ንብረቴን ማሸሽ አልፈልግም ካልክ ደግሞ ወደ ሳይሆን በግድ ታገባኛለህ አይነት አቋም ይዛ ነው ጄሪ የመጣችው። ጄሪ ታዲያ እሷን ለማመን ሌላ ነገር አያስፈልግም፣ እኔ እቅድ አቅጄ የመጣው ከመሰለ ሄደ ማስመርመር ትችላለህ ትላለች። እዚህ ጋር ነው የሚያስፈራው ነገር ያለው። ጄሪ ሙሉ ለሙሉ ተማምና ልጁን ከፈለግ አስመርምረው ማለቷ እውነትም ከአምናን የወለደችው ሊሆን ይችላል የብዙዎቻችን ፍራቻ ነው። ታዲያ እናንተ በዚህ ሐሳባችሁ ምን ትላላችሁ? ሀያትየው ግን እዛ ቤት ውስጥ ለሷም ቢሆን ጄሪ እንዳረገዘች ተነግሯታል። ግን ጄሪን በቀላሉ ማመን አልቻለችም። መቼስ የአምናንን ሕይወት ለማበላሸት እንጂ እሱ ጋር አርግዣለሁ የሚለው ነገር በጭራሽ አይሰራም። ታዲያ ገንዘብ ፈልገሽ ከሆነ አምናንን አትረብሽው፣ እኔው ገንዘብ እሰጥሻለሁ፣ ምን ያህል እንደሚያስፈልግሽ ለኔ መናገር ትችያለሽ ትላታለች። ይህን ስትላት ግን ጄሪ በቀላሉ መሸነፍን እንደማትችልና
ገንዘብ እንዳልሆነ ችግሯን ለሁሉም ሰው ማስረዳት ትፈልጋለች። ጄሪ በአሁኑ እሳት ጎርሳ ነው የመጣችው። ቀጣይ ተረኛ የነበረችው ወደ ቤሌን ቤት ሄዳ መርዶውን መናገር ነበረ። ታዲያ ወደ ቤሌን ክፍል ውስጥ ስትገባ ሰላም ከተባባሉ በኋላ የመጣችበትን ጉዳይ ገና ሳትናገር ጄሪ ቤሌን ትጠይቃታለች። ጄሪ ግን እኔ አንዴ እውነታውን እንግዲህ ለአምናን ተናግሬያለሁ ከሱ የምትሰሚው ይሆናል ብላት ነበረ ከክፍሉ ለቃ የወጣችው። ሙስጠፋ መጀመሪያውኑ እየለመናት ነው ሊያስቀራት ቢሞክርም ከዛ ቤት ውስጥ እኔ በጭራሽ አይሆንም እያለች ነበረ። የወደፊት ታሪካቸውን ምናልባት ሙስጠፋ ምናልባት ጄሪ በጠጣችበት ጊዜና አስክሮ አብሯት ሊተኛ ይችላል። እሷ ጄሪ የምታስበው በራሷ በኩል አንድ ነገር አለ። እኔ ተኝቼ ማቀው ከአምናን ጋር ብቻ ነው። ከሙስጠፋ ጋር እስከማቀው ድረስ አብረን ተኝተን አናውቅም በቅርብ ጊዜ ውስጥ። ታዲያ አሁን እርጉዝ ከሆንኩኝ ይሄ ነገር የአምናን ብቻ ሊሆን ይችላል ብላ ነበረ ተማምና አምናንንም ቢሆን ይሄ ልጅ ከፈለክ እናስመርምረው ስትለው የነበረው። ሙስጠፋ ግን ሚስጥሩን ስላወቀ ይሆናል ወደዚህ ቤት እንዳትመጣና ልጁም የሷ እንዳልሆነ ወይንም ደግሞ እንዳላረገዘች እንዳትናገር ሲያደርጋት የነበረው። እሷ ግን አሻፈሪም ብላ ቤቱ ውስጥ ገብታ ድጋሚ የሌላ ጠላቶችን እያፈራች ነው ያለችው። በሌላ ጉዳይ እናት ዛራ የውሸት ዋጋና አብሮ መባረር ስጋት። እናት ዛራ ቀን ላይ አምናን ቤት ውስጥ የለም ብላ ለሀያትየው የዋሸችው ውሸት ወዲያውኑ ይጋለጥባታል። ሀያትየው እናት ዛራ ተባባሪ ነሽ፣ ቀን ላይ የለም ብለሽ የዋሸሽው ሁለቱን ለማገናኘት ነው ወይንም ደግሞ አምናንና ቤሌን አንድ ላይ እንዲሆኑ ፈልገሽ ነበረ። ይሄ ካንቺ አይጠበቅም። ከእናቷና ከስሯ አባረው ከቤሌን ጋር ከዛ ቤት አንድ ላይ ልትወጣ ትችላለች። ይሄ በክፍል 5 ሊፈጠር የሚችለው አንዱ ነገር ይሆናል። ምክንያቱን እንንገራችሁ። ቀን ላይ እናት ዛራ ተጠይቃ ነበረ አምናን የት ነው ያለው ተብላ። እሷ ግን እኔ ዛሬ አላየሁትም እዚህ ቤት ውስጥ አልዋለም ስትለው ያ ማለት ከአምናን ጋር አንድ ላይ ስለነበሩ ብቻ ሁለቱም እንዳይረበሹ ብላ ነበር ያንን ያደረገችው። አሁን ግን ክፍላቸው በተኙበት ጊዜ አጋጣሚ ሆኖ እንቅልፍ የወሰዳቸው ሳያስቡት ነበረ ወደዛ ክፍል አንዳቸው ጎራ ማለታቸው አይቀርም። ከእናት ዛራ ውጪ ምናልባት ማሪያ በጊዜ ተመልሳ እዛ ቤት ውስጥ ካየች አሊያም ደግሞ ጄሪ ወይ ደግሞ ሀያትየው ራሷ ከገባችም ደግሞ ትልቁ አደጋ ለቤሌን ይሆናል። ቤሌንን ነው እንጂ የምትቆጣት አምናን እንኳን አዞ ጊዜ ብትነግረውም ግን አልሰማም ብሏታል። ለዛም ሲባል ቤሌንን ለብቻዋ ባለጌነሽ አንቺ አምናንን በግድ እያበላሽሽው ነው፣ አግበታሻል፣ ምንድነው ችግርሽ ከአምናን ጋር? ካገባሽ በኋላ ካንቺ እንደዚህ አይነት ባህሪ ይጠበቃል ወይ ማለቱ አይቀርም። ለቤሌን በዛም ማለ በዚህ የሚሰጣት ስም በጣም የከፋና አደገኛ ስም ይሆናል። ቤሌን የምታገኘው ከዛ በኋላ ባለጌ ባለትዳር ሆነሽ ሌላ ወንድ የምታማግጪ ሁለት ወንድማማቾችን ልታጋዲ ይሄ ያቀድሽው አዲስ እቅድ ነው ተብላም ይነገራታል። ከዛም የከፋ ነገር ሊፈጠር ይችላል፣ ከዛ ቤት መባረር። በሌላ በኩል ባሮክና ማሪያ ከሄዱበት ቦታ ተመልሰው ሲመጡ ይህንን ጉድ ቢሰሙ ወይንም ቢደርሱበት ምን ይፈጠራል? ባሮክ ሚስቴን ቀማከኝ በሚል የአምናን ላይ የበቀል እሳቱን ያነደዋል። ማሪያ በበኩሏ ቤሌንን ሙሉ በሙሉ ከአምናን ሕይወት በመውጣቷ የተዘጋጀላትን የትዳር ዕድል ለመያዝ የምታደርገው ሌላው ነጥቧ ይሆናል ማለት ነው። ማሪያ እዛ መሃል ላይ የሚፈጠሩትን እያንዳንዱ ነገሮች ልትጠቀምበት ትፈልጋለች። ለምሳሌ ስትመለስ ቤሌንና አምናን ተጣልተው ብታገኛቸው ወይንም ማታ ላይ አንድ ላይ ስለተኙ ብቻ ሀያትየው ስለያዛቸው ሁለተኛ አንድ ላይ እንዳይሆኑ ወይንም ለቤሌን የመጨረሻ ጥንቃቄ እንዲሰጣት ከተደረገላት በኋላ ማሪያ በዚህ ነገር በጣም ደስተኛ ትሆናለች። ከዚህ በፊት አምናንን ለማግኘት ብዙ ትኩረትና ብዙ ቅንጅትን ብታደርግ አልተሳካላትም። የአምናን ቀልብ ያለው እሷ ጋር ስላልነበረና በምትኩ የነበረው ቤሌን ጋር ስለነበረ ታዲያ ሁለቱ በቅርብ ጊዜ ውስጥ መገናኘታቸው ምን ያህል ለነሱ ከባድ ሊሆን ይችላል። በሌላ በኩል የምናነሳቸው አንዳንድ ነጥቦች የአምናን የመጀመሪያው ውሸትና የቤሌን ጥርጣሬ። አምናን ለመጀመሪያ ጊዜ የዋሻት ቤሌንን ጄሪ የመጣችበትን ጉዳይ በግልጽ አልነገራትም።
እሱ አለመናገሩ ምናልባት ቤሌን በዚሁ ቅርብ ጊዜ ውስጥ ከሌላ ሰው ከሰማች አምናን እውነትም አድርጎት ነበር ብላ እንድትጠረጥር ያደርጋታል። ያኔ ግን እውነቱን ቢነግራትና ለጠየቀችው ጥያቄ ጄሪ እዚህ የመጣችው አርግዣለሁ ብላ ነው፣ እኔ ደግሞ ይሄ ነገር አልገባኝም ብሎ ግልጹን ቢነግራት ኖሮ አምናንም ቢሆን ቤሌን አንድ ላይ ሆነው ሌላ መፍትሄ ይፈልጋሉ እንጂ እሷ ጣቷን አምናን ላይ አትጠቆምም ነበረ። ከዋሻት በኋላ ግን ቤሌን ከሌላ ሰው ከሰማች ያንን ነገር እሱ ላይ ትጠረጥራለች ማለት ነው። እውነት ስላደረገው ነበረ እኔ ዋሸኝ ብላ ስለምታስብ። ታዲያ ድጋሚ ይቅርታ ታደርግለት ይሆን? ይህንን ነገር ስትሰማስ አምናን በዚህ ሰዓት ያለው እድል ቀድሞውኑ ለሷ መናገር ነበረበት። ሌላው የጄሪ አደገኛ እርግዝና እውነት ይሆን ወይንስ አውቃ ያዘጋጀችው ሴራ ነው? ይህንን ሰፋ አድርገን ስናይበት በመጀመሪያ ደረጃ እዛው ቤት ውስጥ ጄሪ ያለች ስትሰቃይ እንደነበረና ፈጣሪዋን ይቅርታ ስትጠይቅ ነበረ። ያ ማለት ጄሪ ከዚህ በፊት ላጠፋችው እያንዳንዳቸው ጥፋቶች በጣም ስትጸጸት ነበረ። ከዚህ በኋላ ለህይወቷ መበላሸት እያንዳንዱ ነገር ራሷ ተጠያቂ ሆና አምና ተቀብላ ነበረ። ይህን ሁሉ እያደረገች በነበረበት ጊዜ ግን ይሄ እርግዝና እንደነበረ ስታውቅ በጣም ነበረ ፊቷ ላይ ደስታ የተነበበው። ያ ማለት ፈጣሪ ለኔ ሁለተኛ እድል ሰጥቶኛል ብላ ነው የምታስበው። ስለዚህ ጄሪ አውቃ አይደለም የራሷን እርግዝና አርግዣለሁ ብላ አምናን ጋር ሄደችው እውነቱን ብቻ ስለምታውቅ ነው። ነገር ግን እሷ ያጣራችው እርጉዝ መሆኗን እንጂ ከማን እንዳረገዘች የምታውቀው ነገር የለም። የመጀመሪያው ላታቅ የቻለችው ከአምናን ጋር ብቻ ያደረገችውን ነው የምታስታውሰው። ሙስጠፋ ግን እያንዳንዱን ቀን አብረው እያደሩ እዛ ቤት ውስጥ ምናልባት አንድ ቀን በጠጣችበት ጊዜ ላይ ራሷን ከሳተች በኋላ አብሯት አድሮ ሊሆን ይችላል። ያንን ግን እሷ ቀልብም ስለሌላት እሷ የምታስበው አምናን ጋር ብቻ ነው ልጅ ሊኖረኝ የሚችለው ብላ ሙሉ እምነቷን ይዛ ነው ወደ አምናን ቤት የገባችው። መጨረሻ ላይ እንደተባለውም ከሆነ አምናን ልጁን ካስመረመረ የራሱ ወይንስ የሷ ከሌላ ሰው የወለደችው ሊሆን እሱም መጨረሻው ላይ እናየዋለን። ያን የሚጎዱት ወይ አምናን ነው ወይ ጄሪ ራሷ ነች። ለሁለተኛ ጊዜ ስትሰበር ጄሪ ምን ታስባለች? ሌላው አምናን በሶስት ሴቶች መከበብ። ታዲያ አምናን በሶስት ሴቶች መከበብ ስንል እናየዋለን። ማርያ ስትመለስ ጄሪ ደግሞ አርግዤለታለሁ ብላ እዛ ቤት ውስጥ ስትቆይ አምናን በቃ የመጨረሻ ተስፋው ያብዳል። ምክንያት የነበረውም ደግሞ አሁን ላይ ለሶስት ሆነው እሱን ፊት ለፊቱ ይቆማሉ። ማንን ይመርጣል? እሱ የመረጠው ቤሌንም ቢሆንም ግን ቤሌን አግብታበታለች። ጄሪ ደግሞ ልጄን አቅፍ ያለው ያንተን ልጅ ነው በሆዴ ያስኩት ብላ ከየትም ልትሄድበት አትችልም። በህግ ደረጃ ጄሪም ከሄደች ታሸንፈዋለች። ልጅህን ግዴታ ማሳደግ አለብህ፣ አሊያም ደግሞ መፋታት ከፈለከ ከሷ ጋር ሙሉ ያለህን ንብረት ለጄሪ ማካፈል ይኖርብሃል ይባላል። ያለውን ንብረት ሙሉ ለሙሉ እኩል ማካፈል ማለት ለአምናንም ቀላል አይደለም። በተለይ ድርጅቱ ጋር አካባቢ በጣም በከፊሉ ስለሚጎዳ እሱም በጭራሽ አያስበውም። ታዲያ ምን ታስባላችሁ በዚህ ሁኔታ ላይ? ማርያ ደግሞ በአባቷ በኩል በሱ ውለታ አለብኝ ብላ ስለምታስብ እሷም በቀላሉ አትፋተውም። አምናንን እየመከሩትና እየጨቀጨቁት ያሉት ማርያን አትጉዳት፣ እሷ በቀላሉ ልቧ ይሰበራል እያሉት ነው። እሷ የምትፈልገው ሌላ ነገር ግን እንደዚሁም በቀላሉ ሊሸሻት አይችልም። አሁን ላይ እንደውም ይቅርታ ጠይቃትና እንድትመለስ አድርጋት እየተባለ ነው። ማርያ ግን አሻፈረኝ ብላለች። በሌላ በኩል በአምናን ክፍል የተከፈተው በርና የአልጋው ላይ ሚስጥር። ይህንን ስላችሁ የመጨረሻ ጊዜ የነበረው ቤሌንና አምናን አንድ ላይ የሱ ክፍል ላይ ተኝተው ነበረ። ለማን ነው አደጋው? በጣም በከፊሉ የሚባለውን ነገር ስናይ ለቤሌን ይሆናል ትልቁ አደጋ። አንደኛ አምናን ቢሆን የገዛ ክፍሏ ውስጥ የገባው ሀያትየው አምናንን ልትወቅሰው ትችላለች፣ ወይ ልትመክረው፣ ወይ ልትቆጣው። ነገር ግን ከዛ የከፋ ነገር ሀያትየው አታደርግም። አሁን ላይ ግን የአምናን ክፍል ውስጥ የተኛችው ቤሌን ራሷ ስለሆነች ቤሌን ናት ሙሉ ለሙሉ ጥፋተኝነቱን የምትወስደው። ሀያትየው ያንን ነገር ከሰማች በኋላ እዚሁ ክፍሉ ድረስ መተሽ አባለክሽው ብላ ቤሌንን ነው የምትቆጣት። ቤሌንን መቆጣት ብቻ አይደለም፣ ከዚህ በፊት ነግራት ነበረ ከአምናን ጋር ድጋሚ እንዳትታይ ወይንም ደግሞ እሷ አግብታለችና እንደዚህ አይነት ነገር ማድረግ የለባትም ተብላ ተጠይቃለች። ማርያም ብዙ ጊዜ ስታስጠነቅቃት ነበር ለሀያትየው። እንደውም አንድ ቀን ያለቻት የሆነ ነገር ነበረ። እቺ ቤሌን የምትባለው
ምስኪን ትመስላለች እንጂ ከአምናን ጋር ብዙ ጊዜ ትታያለች። ምን ያህል እስስት እንደሆነች አሁን ያወቅኩት። እሷ ማለት እንዴት የዋህ ሆና አስመስላ አምናን እንደቀረበችውና ጭንቅላቱን እንደረበሸችው አላውቅም። ነገር ግን እሷ ናት ትልቋ አደገኛ ብላ ለሀያትየው ነግራ ነበረ። ሀያትየው በሰዓቱ የመለሰችላት ለማርያ ልጅቷ ምንም እኮ ግልጽ የሆነ ያጠፋችው ጥፋት የለም። እስካሁን ድረስ ባያትም በሷ በኩል ብዙ ነገር አይቻለሁኝ፣ ግን መጥፎ ነገር የሚባል እስካሁን አላየዋም። ግን እውነት አንቺ እንዳልሽው እያደረገች ከሆነ ቅጣቷን ትቀጣለች ብላት ነበረ። አሁን ታዲያ በአይኗ ስታይ ሀያትየው እሷ ላይ ምን ተወሰንባት ይሆን? ሌላው የእናት ዛህራ ውሸት መጋለጥና አብሮ የመቀጣት አደጋ። እናት ዛህራ ቀን ላይ ለዋሸችው ውሸት ሌላው የማጠቃለያ ሐሳብ ስናነሳ ጄሪ ራስ አስመርምረኝ ማለቷ በራስ መተማመኗን ያሳያል። ነገር ግን ይህ እርግዝና አምናን ከቤሌን ጋር ተኮራርፎ በነበረበት ወቅት የተፈጠረ እውነተኛ ልጅ ወይስ ከሙስጠፋ ወይም ከሌላ ሰው የተረገዘ ልጅ በአምናን ላይ ለመጫን የተሸበረ አደገኛ ሴራ ሊሆን ይችላል። የሕክምና ምርመራውም ውጤት ታሪኩን አቅጣጫ ሙሉ ለሙሉ ሊለውጠው የሚችል ነገር ነው። ማርያ ከቀናት በኋላ ወደ ቤት ስትመለስ አምናም በሶስት ሴቶች በፍቅረኛው በቤሌን እሱም በግድ ማግባት የምትፈልገው ማርያ እና ልጅ አርግዤልሃለሁ ባይዋ ጄሪ መካከል ይወጠራል። ሀያትየው ጄሪን ገንዘብ ፈላጊ ብለው ቢገፏትም ልጅቱ የአምናን መሆኑን ከተረጋገጠ ግን ማርያ ትተው የጄሪ ወገን ይይዙ ይሆን ወይ? ይህም በጣም አጓጊና በጣም ልብ አንጠልጣይ የሚባለው ክፍል ነው። ጄሪ ሌሎቹን እርግዝናዋን የተናገረች ለቤሌን ግን እዚህ ቤት የመጣሁበት ትልቅ ምክንያት አለኝ አምናን ጠይቂው ማለቷ ቤሌን ልብ ውስጥ ትልቅ ፍርሃትና ጥርጣሬ ዘርታባታለች። ጄሪ ቤሌን ላይ የምታደርገው የስነ ልቦና ጫና ቤሌን ከአምናን ሕይወት ራሷን እንድታድገል ሊያደርጋት ይችላል። ባሮክ ቤሌንን ከአምናን ተስፋ መቁረጧን ሲያይ ይህንን አጋጣሚ ተጠቅሞ በቤሌን ላይ ያለውን እጅ የበለጠ ለማጠናከር ይሞክራል። ማርያ በበኩሏ የጄሪ መመላለስ ተጠቅማ ቤሌንና አምናን ሙሉ በሙሉ ለማፋታት የምታደርገው አዲሱ ተንኮል አብረን እናየዋለን። እናንተስ ምን ታስባላችሁ? ዋና ነጥቦች የሚባሉትን ካነሳናቸው አይቀር በዚህ መልኩ አብረን እየቀጠልን እስካሁን ድረስ አብራችሁኝ ያላችሁ ሰዎች ሰብስክራይብ ማድረጋችሁን አትርሱ። ሌላው ከዚህ በኋላ የምናያቸው የጄሪንና ጄሪ ወደ ድራማው መመለሷን አስመልክቶ ብዙ ነገሮች ይፈጠራሉ በሷ ምክንያት። አውቃለሁ አብዛኞቻችሁ በክፍል 54፣ 53 እና 55 ላይ ትንሽ የመወዛገብና ታሪክ የመቀያየር ስሜት ላይ ነበራችሁ። እኔ ግልጹን ያነገርኳችሁና አንድ መስመር ይዛችሁ እንድትሄዱ አሪፍ አድርጌ ያገላለጹን ገልጬላችሁ ነበረ። ጄሪ የመጣችው ገንዘብ ፍለጋ ነው ብሎ ቤሌን ቢዋሻትም የጄሪ በነጻነት በቤት ውስጥ መመላለስና የሀያትየው መረበሽ ለቤሌን ነገሩ ከገንዘብ በላይ እንደሆነ ያሳያታል። ቤሌንን የአምናን ውሸት በራሷ መንገድ ስታጋልጥ በሁለቱ ድብቅ ፍቅር መካከል የሚፈጠረው ትልቅ የመተማመን መሸርሸር በዚሁ አጋጣሚ ይፈጠራል። ቤሌን ውሸቱን እንደሆነ የአምናንን ነገር የምትሰማው ከሌላ ሰው ጄሪ እርጉዝ እንደሆነች ስትሰማ ነው። ጄሪ ማርገዟ ከዚህ በፊት የተፈጠረ ነገር ቢሆንም ግን ቤሌን ልክ እንደ ጥፋተኝነት አታየውም ነበረ። ያኔ ሲያገባትም እሷ ምንም አልመሰላትም ነበረ። አሁን ግን መዋሸቱ ለእሷ ትልቅ የመሸርሸር ስሜት ይሰማታል። ታዲያ ይህ ሁሉ አደጋ እየተደራረበባቸው አምናንና ቤሌን አንድ ላይ ይሆናሉ ወይ? ትልቁ ጥያቄ እስከ መች ድረስ እንደሚመለስ አብረን እናየዋለን። እስካሁን ድረስ አብራችሁኝ የቆያችሁ ካላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በዚሁ አጋጣሚ በሌላ ክፍል እስክንገናኝ ድረስ መልካም ጊዜ